ቻይና ላይ ትክክለኛ የፋክተሪ ባለቤቶችን ወይም ሰፕላየሮችን የትና እንዴት እናገኝ? ይሄ በጣም ከብዙ ክላይንቶቻችንና ፎሎወሮቻችን የሚመጣ ጥያቄ ነው። ዛሬም የትና እንዴት እንደምታገኟቸው ነግራችኋለሁኝ። አብዛኛዎቻችሁ ትክክለኛ ሰፕላየሮችን ለማግኘት እንደ አሊባባ፣ ሜድ ኢን ቻይና እንዲሁም ሌሎች ፕላትፎርሞችን ትጠቀማላችሁ። ነገር ግን እዛ ላይ የምታገኟቸው አብዛኛዎቹ ሚድል ፐርሰኖች ወይ ደግሞ ክፍያ ከፈጸማችሁ በኋላ ዝም የሚሏችሁ ማለትም የሚያጭበረብሯችሁ ወይም ደግሞ ለከፈላችሁት ክፍያ ትክክለኛ እቃ የማይልኩላችሁ ትክክለኛ የኳሊቲ ደረጃ የማይልኩላችሁ ሰዎች ናቸው ያሉት። ስለዚህ ይሄንን ነገር እንዴት መቅረፍ እንችላለን፣ እንዴት ቢዝነሳችንን በአግባቡ መስራት እንችላለን ብላችሁ ለጠየቃችሁን የቻይና የፋብሪካ ባለቤቶች በሙሉ በአንድ ጣራ ስር ተሰብስበው የሚጠብቋችሁ ባዛር ኤፕሪል ላይ ተዘጋጅቷል። የት? በቻይና ጓንዡ ካንተን ፌር የሚባለው ባዛር ማለት ነው። አብዛኞቻችሁ ስለ ካንተን ፌር ታውቃላችሁ ብዬ አስባለሁኝ። ታዲያም ካንተን ፌር ላይ መታችሁ የፋብሪካ ባለቤቶችን ፊት ለፊት ታገኟቸዋላችሁ። ኮንታክታቸውን መውሰድ ትችላላችሁ። ከነሱ ጋር ቢዝነስ መስራት ትችላላችሁ ማለት ነው። ስለዚህ ካንተን ፌርን ደግሞ ቻይና ላይ መታችሁ የምትሳተፉበትን ባዛር ከ98 ሺህ ብር ጀምሮ አዘጋጅተንላችኋል። ሬጂስተር ማድረግ የምትፈልጉ በቴሌግራም ወይም በዋትስአፕ ኮንታክት አድርጋችሁን ዲቴይሉን ነግረናችሁ ሬጂስተር ማድረግ ትችላላችሁ። ታዲያ አብዛኛዎቻችሁ ማወቅ ያለባችሁ ወይም ደግሞ ኮንፊውዝ እያደረጋችሁ ያለው ነገር ምንድነው? ካንተን ፌር ላይ ስንመጣ እቃ መግዛት እንችላለን ወይ? ኖ፣ ካንተን ፌር እቃ ለመግዛት አይደለም፣ ከሰፕላየሮች ጋር ለመተዋወቅ፣ ዋጋ ለማስወጣት፣ ቢዝነስ ኦፖርቹኒቲዎችን ለመፍጠር፣ አዳዲስ የስራ አይዲያዎችን ለመፍጠር የምትጠቀሙበት ነው እንጂ ባዛሩ ላይ መታችሁ እቃ መግዛት አትችሉም። ኦፍ ኮርስ ሳምፕል ግን መቀበል ትችላላችሁ ማለት ነው። ስለዚህ ለካንተን ፌር ሬጂስተር ማድረግ የምትፈልጉ ማናችሁም ሰዎች ኮንታክት ታደርጉ እንችላላችሁ። የእናንተው ታማኝ የቻይና ኤጀንት ቻይና ገበያ።